ልክ በሩን ከፍቼ ስገባ ባለቤቴ በጣም ደንግጣ እርቃኗን ቆማለች። ያገባዋ ሴት የወንድሜ ፍቅረኛ ናት። እያወቀች ነው ያገባችኝ። ሌላው ይቅር ልጄም የኔ ላትሆን ትችላለች። ሰላም ሰላም ውድ የንስር ቲዩብ ቤተሰቦቻችን፣ ዛሬም በሌላ በአስገራሚ ታሪክ መጥተናል። የዛሬው ባለ ታሪካችን ታሪኩን እንዲህ ማለት ይጀምራል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። በእኔ የደረሰ በማንም አይድረስ ይላል። አሜን እያለን እንቀጥላለን። ዳሽ እባላለሁ። ባለትዳር እና የአንድ ልጅ አባት፣ ደስ የሚል ቤተሰብ ያለኝ ሰው ነበርኩ ማለት ነው። እንግዲህ እየቀጠለ ያለው ምክንያት አሁን ይኑሩ አይኑሩ ባናቅም እስቲ እንስማው። መጀመሪያ ባለቤቴ በጣም ቆንጆና የምታምር ደስ የምትል ሴት ናት። ከራሴ በላይ ነበር የምወዳትም የማምናትም። የአይኔ ማረፊያ ልጅም አለች እና በቃ ህይወት ሰምሮልኛል የምል አይነት ሰው ነበርኩ። ነገር ግን ደስታዬ የጠዋት ጤዛ ሆነ። አንድ ቀን ስራ ላይ ሆኜ በጣም አመመኝና ፍቃድ ጠይቄ ያለ ሰዓቴ ወደ ቤት ሄድኩ። ያየሁትን ማመን አልቻልኩ። በህልሜ ከሆነ ብዬ አይኔን አሸው። ህልም እንዲሆንም ጸለይኩ፣ አልሆነልኝም አለ። ልክ በሩን ከፍቼ ስገባ ባለቤቴ በጣም ደንግጣ እርቃኗን ቆማለች። ውስጥ ደግሞ ሌላ ሰው አለ። እንግዲህ ይህ ሰው ማለት ነው ስራ ፍቃድ አድርጎ በመጣበት ሰዓት ላይ ሚስቱ ከሌላ ሰው ጋር እየማገጠች አግኝቷታል ማለት ነው። እናም ለብዙ ባለትዳሮች ትምህርት ይሆናል ብለን ነው እኛም ይሄን ፕሮግራም ወደ እናንተ ስናመጣ። እናም ከዚህ ታሪክ ብዙ ሰው ያገባችሁም ወር ያላገባችሁም ወጣቶችም ለብዙ ሰው መማሪያ ይሆናል ብለን ስለሆነ ያቀረብነው በጥሞና እስከ መጨረሻ መከታተላችሁን እንዳትረሱ ማለት ነው። እናም ባለ ታሪካችን እንዲህ በማለት ታሪኩን ይቀጥላል ማለት ነው። ይበልጥ አዞረኝ። ባለቤቴን ከገዛ ወንድሜ ጋር እጅ ከፍንጅ ያስኳት። የገዛ ወንድሙ ማለት ነው ሚስቱን ሲያማግጥ የነበረው። ሁለቱንም ባጠፋቸው ምኞቴ ነበር፣ ግን እንደምንም ነገሩን ለመስማት ትዕግስቴን ሰብስቤ ጠየቅኳት። እንዲህ ብላ ጉዴን ነገረችኝ አለ። ወንድሙ የልጅነት ፍቅረኛ የነበረ የመጀመሪያዬ ነው። ከሱ በፊት የማውቀው ወንድ አልነበረም። ብዙ አመት አብረን ነበርን። በጣም እወደውም ነበር። በሆነ አጋጣሚ እሱ ወደ ሌላ ከተማ ሄደ። ከዛ በኋላ ተገናኝተን አናውቅም። ከሱ ጋር ከተለያየን በኋላ ወንድ የሚባል ነገር አስጠልቶኝ ነበረ። ድጋሚ ፍቅር ብጀምር እንኳን እንደዚህ የሚሆንብኝ ስለሚመስለኝ ለ5 አመት ብቻዬን ሆንኩ። ከዛ አንተን ተዋወቅኩ። እሱን የረሳሁት መስሎኝ ነበረ። ከአንተ ጋር ልጋባ ወሰንኩ። በጣም የሚያስገርም ታሪክ ነው ማለት ነው። ምክንያቱም ወንድሙ የሚስቱ የቀድሞ ፍቅረኛ ነው ማለት ነው። ስለዚህ እንዴት ይሄን ነገር ሶልቭ እንዳደረጉት መጀመሪያም ባላቅም ወይ ደግሞ ስለበፊት ታሪካቸው ይነጋገሩ አይነጋገሩ ባላቅም፣ በተቻላችሁ መጠን ባለትዳሮችም ሆናችሁ ወደ ትዳር ውስጥ የምትገቡ ሰዎች ፓስታችሁን ብትነጋገሩ፣ ያለፉትን ነገሮች በተለይ መቀየር ማንችለው እስከሆነ ድረስ ብንናገር መልካም ነው። ያው ጀስት ብዙ ለመግባባትም ለመተዋወቅም ይረዳናል ማለት ነው። እና እንዲህ በማለት ታሪኩን ይቀጥላል። ታዲያ የሽምግልና ቀን ነበር። እሱ ወንድም መሆኑን ያወቅኩት ከተለያየን በኋላ ያየሁትም ያኔ ነበረ። ከዛ እኔ አንተን አገባው። ለካ በአካል ተለያየን እንጂ በመንፈስ አንድ ነበረን። ፍቅራችን አልጠፋም ነበር። ለካ ግን እመነኝ እንዲህ እንዳይሆን በጣም ሞክሬያለሁ። ለዛም ነበር ከሱ ጋር የሚያገናኙ ነገሮችን የማልፈልገው። ሲመጣም ደስተኛ ማልሆነው ከሱ ጋር መታየቱን መነጋገሩን ጥላቻ ነበር። ግን በቃ አለችኝ። ከዚያ በላይ የመስማት አቅሙ አልነበረኝም። ያገባዋ ሴት የወንድሜ ፍቅረኛ ናት። እያወቀች ነው ያገባችኝ። አሁን ግን የእሱ ፍቅር አገርሽቶባት በእኔ ላይ ማገጠች። ሌላው ይቅር ልጄም የኔ ላትሆን ትችላለች። በጣም አስገራሚና አስደናቂ ታሪክ ነው። ግን ለዚህ ሰው ምን መፍትሄ ይሆናል ብላችሁ ታስባላችሁ? እስቲ የምታስቡትን ነገር እንዳለ ለዚህ ሰው ይህ ምክር ወይም ደግሞ ይህ ነገር በመክረው ወይም ደግሞ ብነግረው ያጠነክራል፣ ያበረታዋል ወይም ደግሞ መፍትሄ ይሆናል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ እያልኩኝ ከወዲያ አሳስባለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎቻችሁም ታሪካችሁን በቴሌግራም፣ በፌስቡክ፣ በዋትስአፕ፣ በኢንስታግራም ለኛ ማጋራት ትችላላችሁ። እኛም ታሪካችሁን እያቀረበን እንደዚህ መፍትሄ እንሰጣችኋለን። ይህ ታሪክ ያስተምራል ብላችሁ ለምታስቡት ሼር አድርጉ፣ ላይክ ማድረጋችሁን እንዳትረሱ እያልኩኝ ከወዲያ አሳስባለሁ። እስከመጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ እያልኩኝ በዚህ ያበቃለሁ። ቴንኪው። መልካም ቀን፣ መልካም ጊዜ